Strait of Hormuz. አዎ ይህ ቦታ የዓለም ሀያላን ሀገራት ሌት ተቀን በንቃት የሚጠብቁት የቢሊዮን ዶላር የነዳጅ መርከቦች የሚተሙበትና አሁን ላይ በዓለማችን እጅግ አስፈሪ ወታደራዊ ፍጥጫ የተካሄደበት ያለው የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ነው። ታዲያ ይህ ጠባብ የውሃ መስመር ለምን የዓለም የጂኦፖለቲካ እምብርት ሆነ? ኢራን ይህንን ወሽመጥ እንደ ጦር በመጠቀም ዓለምን እንዴት እያስጨነቀች ነው? በቅርቡ በአሜሪካ በእስራኤል እና በኢራን መካከል የተቀሰቀሰው ጦርነት በዚህ ወሽመጥ ላይ ምን አይነት አስከፊ ቀውስን ፈጠረ? ዓለምስ ለምን አማራጭ መንገድ ማግኘት አቃታት? በዚህ ቪዲዮ የዓለምን ኃይል ሚዛን የሚወስነውን የዚህን አስገራሚ ወሽመጥ ሚስጥር፣ ታሪክ፣ የጂኦፖለቲካ ጦርነት እንዲሁም ዓለም አቀፍ ሕጎችን በዝርዝር እናያለን። ታዲያ የዚህ ወሳኝ የውሃ መስመር መገኛ እንዲሁም ጂኦግራፊያዊ አቀማመጥን ስንመለከት ወሽመጡ በሰሜን በኩል የኢራንን ረጅም የባህር ጠረፍ፣ በደቡብ በኩል ደግሞ የኦማንን ወይም የሙሳንድብ ባህረ ገብ መሬትንና የተባበሩት አረብ ኤሚሬትን ያዋስናል። ይህ ወሽመጥ የፋርስ ባህረ ሰላጤን ወይም ፐርሺያን ገልፍ ከኦማን ባህር ወይም ገልፍ ኦፍ ኦማን እንዲሁም ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው የባህር በር ነው። ወሽመጡ በተለይም መርከቦች በሰላም እንዲጓዙ የተከለለው የጉዞ መስመር ስፋት እጅግ አነስተኛ ነው። ወሽመጡ በጠቅላላው ወደ 39 ኪሎ ሜትር ያህል ስፋት ቢኖረውም ግዙፍ የነዳጅ ጫኝ መርከቦች ሊያልፉበት የሚችሉት ጥልቅ የውሃ ግን እያንዳንዳቸው ባለ 2 ማይል ወይም 32 ኪሎ ሜትር ስፋት ባላቸው ሁለት መስመሮች ብቻ ናቸው። አንደኛው መስመር ወደ ፋርስ ባህረ ሰላጤ መግቢያ ሲሆን ሁለተኛው ደግሞ መውጫ ነው። በእነዚህ ሁለት መስመሮች መካከል ደግሞ መርከቦች እንዳይጋጩ የሚከለክል ባለ 2 ማይል ሰፊ የደህንነት ክልል ወይም በፈር ዞን አለ። ይህም ማለት በአጭሩ የዓለም ትልልቅ መርከቦች ልክ በአንድ ጠባብ ባለ 2 መስመር አስፓልት ላይ እንደሚጓዙ መኪኖች ተሰልፈው ለመጓዝ ይገደዳሉ። ታዲያ ይህ አቀማመጥ ደግሞ ወሽመጡን ለመቆጣጠር ወይም መዝጋት ለሚፈልግ አካል ወይም ኃይል ምቹ ሁኔታን ይፈጥርለታል። ታዲያ ብዙዎች የዚህ ወሽመጥ አስፈላጊነት የጀመረው በነዳጅ ምክንያት ይመስላቸዋል። ነገር ግን ታሪኩ ከዛም የጠለቀ ነው። ከክርስቶስ ልደት በፊት ጀምሮ በጥንታውያን ስልጣኔዎች በተለይም በፋርስ፣ በሮማውያን፣ በህንድ እና በቻይና መካከል ለሚደረገው የቅመም የሐርና እንቁ ንግድ ይህ ወሽመጥ ዋነኛ የባህር መስመር ነበር። ነገር ግን የሆርሙዝ ወሽመጥን የዓለምን ህልውና የሚወሰን እጅግ ወሳኝ ቦታ የሆነው በ20ኛው ክፍለ ዘመን መጀመሪያ ላይ ነበር። በመካከለኛው ምስራቅ በተለይም በሳውዲ አረቢያ፣ በኢራን፣ በኢራቅና በኩዌት ግዙፍ የነዳጅ ክምችት ሲገኝ የዓለም የኢንዱስትሪ አብዮት ደግሞ የዚሁ ነዳጅ ጥገኛ ሆነ። ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ የንግድ መርከቦች በብዛት ማለፍ ሲጀምሩ ሆርሙዝ ከአካባቢያዊ የንግድ መስመርነት ተሻግሮ የዓለም ኢኮኖሚ ዋና የደም ስር ለመሆን በቃ። የሆርሙዝ ወሽመጥን አስፈላጊነት ለመረዳት ቁጥሮችን ማየት በቂ ነው። ነገሮችን የበለጠ ግልጽ ያደርግልናል። የዓለም አቀፉ ኢነርጂ ተቋም ባወጣው መረጃ በ2025 በአማካይ በቀን 20 ሚሊዮን በርሜል ዘይት ተመላልሶበታል። ይህም ማለት በአጠቃላይ በዓለም ላይ በባህር ከሚጓጓዘው ነዳጅ ውስጥ 25 በመቶውን የሚሸፍን ነው። ከዚህ በተጨማሪም ዓለማችን ለኤሌክትሪክና ለኃይል ማመንጫ የምትጠቀምበት የፈሳሽ ተፈጥሯዊ ጋዝ 20 በመቶ የሚጓጓዘው በዚህ ወሽመጥ በኩል ነው። በተለይም ኳታር የምታመርተው ጋዝ በሙሉ የሚያልፈው በዚህ መስመር ነው። ለመሆኑ ይህንን ወሽመጥ በብዛት የሚጠቀሙት ሀገራት የትኞቹ ናቸው የሚለውን ስንመለከት በዋናነት የመካከለኛው ምስራቅ ግዙፍ የነዳጅ አምራች ሀገራትን እናገኛለን። እንደ ሳውዲ አረቢያ፣ ኩዌት፣ ኢራቅ፣ ኳታር እና ራሷ ኢራን ይገኙበታል። ታዲያ ከሆርሙዝ ከሚወጣው ነዳጅ ከ80 በመቶ በላይ የሚሄደው ወደ እስያ ገበያ ነው። በተለይም ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ከሚጠቀሙት ነዳጅ ውስጥ ከ70% በላይ የሚሆነውን የሚወጣው በዚህ ወሽመጥ በኩል ነው። ታዲያ ኢራን ከዚህ ወሽመጥ ምን ታገኛለች የሚለውን ስናይ ጥቅሟ በገንዘብ ብቻ የሚለካ አይደለም። ትልቁ ጥቅሟ የፖለቲካና የወታደራዊ መጫወቻ ካርታ መሆኑ ላይ ነው። በመጀመሪያ ደረጃ ኢራን ራሷ የራሷን ነዳጅና ምርቶች ወደ ውጭ የምትልከው በዚህ ወሽመጥ በኩል ነው። ነገር ግን ከሁሉም በላይ የሆርሙዝ ወሽመጥ ሰሜናዊ ክፍል ሙሉ በሙሉ በኢራን የባህር ክልልና ቁጥጥር ስር በመሆኑ ቴሄራን በዓለም ላይ ያላትን ተጽዕኖ ከፍ ለማድረግ ትጠቀምበታለች። ምዕራባውያን ሀገራትና አሜሪካ በኢራን ላይ ከባድ የኢኮኖሚ ማዕቀብ በጣሉ ቁጥር የኢራን መሪዎች የሚሰጡት መልስ አንድ ነው። እኛ ነዳጅ መሸጥ ካልቻለን ማንም በዚህ ወሽመጥ ነዳጅ እንዳይሸጥ እናደርጋለን የሚል ነው። ይህ ወሽመጥ ለኢራን ልክ እንደማነቆ ነው። አሜሪካና አጋሮቿን ለማስፈራራት የነዳጅ ዋጋን በመጫር የዓለምን ገበያ ለማናጋት የምትጠቀምበት ትልቁ ወታደራዊ ጥቅሟ ነው። የኢራን እስላማዊ አብዮታዊ ዘብ በወሽመጡ ላይ ፈጣን የጦር ጀልባዎችን፣ የባህር ሰርጓጅ መርከቦችን እንዲሁም የባህር ላይ ፈንጂዎችን በማሰማራት መስመሩን በማንኛውም ሰዓት የማወክ አቅምን ገንብቷል።
ታዲያ ብዙውን ጊዜ ሰዎች ይህ ወሽመጥ የዓለምን ኢኮኖሚ ማወካቀም ካለው እንዴት ተለዋጭ መስመር አይኖርም ወይም ሀገራት እንዴት ተጨማሪ መስመሮችን መፍጠር ተሳናቸው የሚል ሀሳብ ይነሳል። እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች የነዳጅ ማስተላለፊያ ቱቦዎች አልገነቡም ወይ የሚል ጥያቄ ይነሳል። መልሱም አዎ ለመገንባት ተሞክሯል ነው። ለምሳሌ ሳዑዲ አረቢያ ነዳጇን በየብስ ቱቦ አቋርጣ ወደ ቀይ ባህር ወደሚገኘው የያምቡ ወደብ የምታደርስበት ኢስት ዌስት ፓይፕላይን አላት። የተባበሩት አረብ ኤሚሬቶች እንዲሁ ወሽመጡን ሳይነኩ ወደ ኦማን ባህር የሚደርስ ቱቦ ገንብተዋል። ነገር ግን እዚህ ላይ ዋነኛው ችግር የአቅም ችግር ነው። በእነዚህ አማራጮች የየብስ ቱቦዎች ሊጓጓዝ የሚችለው ነዳጅ በቀን ቢበዛ ከ3 እስከ 5 ሚሊዮን በርሜል ብቻ ነው። ያስታውሱ፣ በሆርሙዝ በኩል በየቀኑ የሚጓጓዘው ነዳጅ ግን ከ20 ሚሊዮን በርሜል በላይ ነው። ይህም ማለት የተገነቡት አማራጭ ቱቦዎች በሙሉ ከ1/5 በላይ መሸፈን አይችሉም። በተጨማሪም በቅርቡ በየመን አማጽያን ሁቲዎች ምክንያት በቀይ ባህርና በባቤል መንደብ ላይ የተፈጠረው የጸጥታ ቀውስ የቀይ ባህር አማራጭ መንገዶችን እኩል አደገኛ አድርጓቸዋል። ስለዚህ ዓለም ምንም ብታደርግ የሆርሙዝ ወሽመጥን ሙሉ በሙሉ የሚተካ አስተማማኝ መንገድ ማግኘት አልቻለችም። ታዲያ ይህ ውጥረት ተባብሶ በመቀጠል በቅርቡ ወደ እውነተኛ የጦርነት ቀውስ ተቀይሯል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 2026 ዩናይትድ ስቴትስ እና እስራኤል በኢራን ወታደራዊና የኒውክሌር ተቋማት ላይ ከፍተኛ የአየር ጥቃት ከፈቱ። በዚህ ጥቃት የኢራን የበላይ መሪ አያቶላ አሊ ሀሚኒ መገደላቸውን ተከትሎ ቀውሱ ወደ ከፍተኛ ደረጃ ተሸጋገረ። ኢራንም ወዲያውኑ የሆርሙዝ ወሽመጥን በሙሉ እንደምትዘጋ አስታወቀች። የኢራን አብዮታዊ ዘብ በወሽመጡ የሚያልፉ መርከቦች ላይ ጥቃት መፈጸም ጀመረ። የንግድ መርከቦች የኢንሹራንስ ዋስትና በመሰረዙ ምክንያት መርከቦች ሙሉ በሙሉ ጉዟቸውን አቆሙ። ይህም በታሪክ ታይቶ የማይታወቅ የነዳጅ ዋጋ ንረትን አስከተለ። በተለያዩ ሀገራት ነዳጅ ማደያዎች ውስጥም ረጃጅም ሰልፎችን ማየት የተለመደ ነበር። አሜሪካ በበኩሏ በኢራን ላይ የባህር ላይ ከበባ በማድረግ ወደ ኢራን ወደቦች የሚሄዱ መርከቦችን ማገዝ ጀመረች። ውጥረቱ አሁንም ድረስ የቀጠለ ሲሆን በቅርቡ በጁን 2026 የኢራን የጦር ኃይል ወደ ሆርሙዝ ወሽመጥ የሚጓዙ የሰላይ ድሮኖችና ሚሳይሎችን በመተኮሱ የአሜሪካ ማዕከላዊ እዝ ድሮኖቹን በመምታት በኢራን የባህር ዳርቻ ራዳሮች ላይ የአየር ጥቃት ፈጽሟል። ኢራን በበኩሏ በባህሬንና በኩዌት በሚገኙ የአሜሪካን የጦር ሰፈሮች ላይ የሚሳኤል የአጸፋ ጥቃት ሰንዝራለች። ለመሆኑ ዓለም አቀፍ ሕግ ስለ ሆርሙዝ ወሽመጥ ምን ይላል የሚለውን ስንመለከት በዓለም አቀፍ የባህር ሕግ ስምምነት መሰረት ምንም እንኳን ወሽመጡ በኢራንና በኦማን የግዛት ውሃ ወይም ቴሪቶሪያል ዋተርስ ውስጥ ቢሆንም ወሽመጡ ዓለም አቀፍ የባህር መተላለፊያ ስለሆነ የትራንዚት የማለፍ መብት ወይም ራይት ኦፍ ትራንዚት ፓሴጅ ይፈቅዳል። ይህም ማለት የማንኛውም ሀገር የንግድም ሆነ የጦር መርከቦች ያለምንም ቅድመ ሁኔታ በሰላምና በፍጥነት ወሽመጡን የማቋረጥ መብት አላቸው። ኢራን ይህንን ስምምነት ብታጸድቅም የራሷን ሉዓላዊነት ለመጠበቅ ስትል ህጉን በራሷ መንገድ ተረጉመዋለች። ኢራን የምትለው ከኛ ጋር ሰላም የሌላቸውና ስጋት የሚፈጥሩ የውጭ ሀገራት የጦር መርከቦች በግዛታቸው የማለፍ መብት የላቸውም የሚል ነው። ነገር ግን በተባበሩት መንግስታት ድርጅት ህግ መሰረት የሆርሙዝ ወሽመጥን መዝጋት ወይም የንግድ መርከቦችን ማጥቃት ፍጹም ህገወጥና እንደ ጦርነት ቅስቀሳ የሚቆጠር ተግባር ነው። ታዲያ ይህንን ወሽመጥ ለፖለቲካ መጠቀሚያ መሳሪያ ማድረግ ብቻ ለኢራንም ቢሆን ኪሳራ አለው። ከዚህ ከ2026 የጦርነት ቀውስ በኋላ ኢራን ምን እያጣች ነው የሚለውን ስንመለከት በመጀመሪያ ደረጃ የኢራን የራሷ ወደቦችና የነዳጅ ማጣሪያዎች በአሜሪካና በእስራኤል ጥቃቶች ምክንያት ክፉኛ ወድሟል። ሁለተኛ የኢራን ዋነኛ አጋሮች የነበሩት ቻይናና ህንድ ጭምር በነዳጅ አቅርቦት መቆራረጥ ምክንያት በኢራን ላይ ያላቸው እምነት እየቀነሰ ነው። ከሁሉም በላይ ግን የኢራን የሀገር ውስጥ ኢኮኖሚ እየፈራረሰ ይገኛል። የዋጋ ግሽበትም ጣሪያ ነክቷል። ይህን ተከትሎም በሀገሪቷ ውስጥ ህዝባዊ ተቃውሞዎች ሲታዩ ነበር። የሆርሙዝ ወሽመጥ በካርታ ላይ ትንሽ መስመር ቢመስልም ለዓለም አቀፍ ኢኮኖሚ ግን ዋነኛ የደም ስር ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ዘይት የሚያልፍበት ይህ ወሽመጥ በዓለም አቀፍ የባህር ህግና ጂኦፖለቲካዊ ፍላጎቶች መካከል ያለው ፍጥጫ በግልጽ ያሳየናል። በቅርብ ጊዜያት ደግሞ በኢራን በአሜሪካና በቀጠናው ሀገራት መካከል ያለው ውጥረት ከመቼውም ጊዜ በላይ ተባብሷል። የነዳጅ ጫኝ መርከቦች፣ የባህር መንገድ መዘጋት ስጋቶች እና የወታደራዊ እንቅስቃሴዎች መጨመር የዓለምን የነዳጅ ዋጋ እንዲያጋድልና የዓለም አቀፍ የንግድ መስመሮችን እንዲታወቁ አድርጓል። በዚህም ቀጥተኛ ፍጥጫ ምክንያት የሆርሙዝ ወሽመጥ የወደፊት እጣ ፈንታ የጥቂት ሀገራት ብቻ ሳይሆን የጠቅላላው የዓለም ኢኮኖሚ ስጋት ሆኖ ቀጥሏል። ይህ ጠባብ የውሃ መስመር ለአንድ ሰዓት እንኳን ቢዘጋ የዓለም ኢኮኖሚ በሰከንዶች ውስጥ ወደ ከፍተኛ ውድቀት ይገባል።
ሆርሙዝ በምድር ላይ ካሉ ፈንጂዎች በላይ የተዘጋጀ የጂኦፖለቲካ የሰዓት ቦምብ ነው። ጥያቄው ቦምቡ ይጠፋል ወይስ ይፈነዳል ሳይሆን መቼ ይፈነዳል የሚለው ነው። በቀጣይ ቪዲዮ እስከምንገናኝ ሰላም።